ታዝለው ተዳሩ ሳይተዋወቁ ይቀሩና ካደገ በኋላ ዲያቆን ካህን መሆን ያግደዋል። በተለይ በጣም ብዙዎች የሚያለቅሱ ገጠር አካባቢ ባህሉ ይዟቸው በክህነቱ መቀጠል እየቻለ የድሮ ያለ ፈቃድ ያገባት በልጅነቱ የታዳረ ሚስት የሚያለቅሱ ብዙዎች ናቸው። በዚህ ዙሪያ ምን ይላሉ ብያኔው? ሕገ ተፈጥሮም አይፈቅድም፣ የዓለምን ሕግ አይፈቅድም። ቤተክርስቲያን ልትፈቅድ አትችልም። እድሜው ያልደረሰ ሰው ምን ብሎ ሊያገባ ይችላል? ይሄ ሰው ወደሚፈልገው ማዕረግ ቤተክርስቲያን ልታሳድገው አቅሙ እስከፈቀደ ድረስ ትችላለች። በ40 ቀን እና በ80 ቀን ሲጠመቁ በቤተሰብ እምነት ከሆነ ጋብቻቸው በቤተሰብ እምነት ይጸናል። ምን ያደርግላችሁ? ጥቅሙን እኮ ነው ንገረኝ አልኩ። ጥቅሙን ንገረኝ እስቲ። ከጋብቻ ዓላማዎች አንዱን ሊያስፈጽማቸው ይችላሉ። እነዚህ ሰዎች ቤት ይሰራሉ እንዳትለኝ ሊሰሩ አይችሉም። ልጅ ይወልዳሉ። ታዲያ ምንድነው ጥቅሙ? የመጋባታቸው ጥቅሙ ምንድነው? ሕገ ተፈጥሮም አይፈቅድም፣ የዓለምን ሕግ አይፈቅድም። ቤተክርስቲያን ልትፈቅድ አትችልም። እድሜው ያልደረሰ ሰው ምን ብሎ ሊያገባ ይችላል? እግዚአብሔር ቢፈቅድ አብሬ እቀጥላለሁ ብዬ ከካህኑ ፊት ይሆናል መስቀል መትቼም አልኩላት። ማን ፈቀደለት? ካህኑ። ማን መስቀል እንዲያስመታ? እንደ አይነት እኮ አስፈራሪ የለንም። ሲጀመር ወተት የምትጋትበት ዘመን ላይ ጥሬ ካስቆረጠሙህ የነሱ ችግር ነው የሚሆነው። ጥሬ የምትቆረጥምበት ዘመን ላይ፣ ዳቦ የምትቆረጥምበት ዘመን ላይ ደግሞ ወተት ከጋቱህም የነሱ ችግር ነው የሚሆነው። በልጅነቱ ያገባ ካደገ በኋላ እሱም አያውቃትም። ቤተሰቦቻቸው ፈቃድ ተጋቡ። እሱም ሌላ ሀገር ሄደ፣ እሷም ሌላ ሀገር ሄዱ። አይተዋወቁም። በኋላ ተምሮ ዲያቆን ካህን መሆን ይችላል ወይ? በሊቃውንቱ ጉባኤ አንድ ጊዜ መወሰናችንን አስታውሳለሁ። በዚህ እድሜ ያለ ሰው ባል ነው እና ተብሎ ከሚስቱ ጋር የተኛ የሚባል አይደለም። ሚስት ናትና ተብላ ከባሏ ጋር ተተኛ የምትባልበት ዘመን አለ። ሀገራችን ላይ በነበረው ባህል በዛ መንገድ የተጋቡ ግን ዛሬም ድረስ ባልና ሚስቱ ነው 50 ዓመት 60 ዓመት የቆዩ ሰዎች እኮ ልናገኝ እንችላለን። በዚህ ዘመን ያለው ትውልድ እንደዛ ነው ወይ? ለሴት 12 ዓመት ስለሆነ የሚወስነው ዝቅተኛው እድሜ። ዝቅተኛው እድሜ ለሴት 12 ነው። ከዚህ በታች ከሆነች አትቀበሉ ነበር። ለወንድ 15 ይወስናል። በዚህ ዘመን እንኳን ማርጀት ያለ አይመስለኝም። በተለይ ሴቶች ገና ዘር ለማፍሰስ እንኳን ያልደረሰ ሕፃን ወር አበባ ማየት ያልጀመረች አንቀልባ ላይ ያሉ ለፍሬ ያልደረሰች ሴት እንዴት ሆኖ ሊሆን ይችላል? ስለዚህ ከምዕመናን ወገንም በልጅነቷ አግብታ የነበረች ሴት በኋላ በተክሊል ሌላ ወንድ ጋር ይሄ ካልሆነ ግን ቤተክርስቲያን ምን ትለዋለች? ጋብቻው እንደ ጋብቻ አይቆጠርም ነው የሚለው ቃል በቃል። አይቆጠርም ከተባለ የለም ማለት ነው፣ ተቀቡልነት የለው። ሴቷ በእድሜ በልጣ የምትገኝበት አጋጣሚ ይኖራል። ምን እርምጃ መውሰድ ነው ያለባቸው? የቤተክርስቲያን አስተምሮ ብትፈልጠው ከተስማሙ ቸገረኝ። ሴቶች ማወቅ ያለባቸው በሌላ ሰው ታጭተው ለሌላ ወንድ መጋባት የለባቸው። ራሱ ወንዱ አጭቶ እንዲያገባቸው ነው አይታዘዘው። ጸባዩን አይቶ ባህሉን አይቶ ሃይማኖቱን አይቶ ምግባሩን አይቶ ሲተውት ልክ እንደ ኃጢአት የሚቆጥሩ ብለው በይሉንታ ትዳር የሚገቡ ሰዎች አሉ። ጮኝነትና ቃል ኪዳን ልዩነት አለው።